بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. وندمتوش الله سبحانه وتعالى بتكبر قالوا لي من إلال وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدوني. الأستوس ما استوسه آمانيوچن يتكمل ጅንንም ሆነ የሰው ልጅ እኔንና እኔን ብቻ እንዲያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል። እናም ዛሬ ላስታውሳችሁ የፈለኩት እኔንም ሆነ ነፍሴንም እናንተንም ላስታውስ የፈለኩበት የሆነ ነጥቦች አሉ። ከነዚያ ውስጥም ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ አልቁድሲ ላይ አላህ እንደዚህ አላሉ። ቃለ አላሁ ተባረከ ወተዓላ ያ ኢብነ አደም አንተ የአደም ልጅ ሆይ ኢነከ ማ ደዐውተኒ ወረጀውተኒ አንተ እኮ አትለምነኝም አትከጅልም ከኔ ምህረትን አይ ማዕና አንተ ተስፋ ሳትቆርጥ በሰራኸው ወንጀል ብዛትና ባደረከው ድርጊት ተስፋ ሳትቆርጥ እኔን አትጠይቀኝም አልለምነኝም غفرت لك على ما كان فيك ولا أبالي ያለብህን ያን የሰራውን ነገር ምንም ቦታ ሳልሰጠው ይቅርልሃለሁ እምርልሃለሁ አብስልሃለሁ ይላል። ያ ኢብነ አደም አንተ የአደም ልጅ ሆይ لو بلغت ذنوبك عنان السماء የወንጀልህ እኮ ሰማይ ጥግ ቢደርስ አለ። ወንጀልህ ብዛት ሰማይ ጥግ ቢደርስ ثم استغفرتني ከዚያም ምህረት ብትጠይቀኝ غفرت لك ولا أبالي ያንን ወንጀል እንዳላብስልሃለሁ ምንም ነገር ቦታ ሳልሰጠው አለ፣ ከምንም ሳልቆጥረው አለ። አሁንም መልሶ ምን አለ? ያ ኢብነ አደም አንተ የአደም ልጅ ሆይ إنك لو أتيتني بقراب الأرض خطايا አንተ እኮ ምድርን ሙሉ ወንጀል ፈጽመ ሰርተህ ብትመጣ ثم لقيتني لا تشرك بي شيئا እኔ ላይ ምንም ሳታጋራ ሙተህ ወደኔ ብትገናኘኝ لأتيتك بقرابها مغفرة በምህረት በምትኩ መጣሃለሁ ይላል አላህ Subhanahu Wa Ta'ala። ታዲያ ወንድም እህቶቼ አላሁ Subhanahu Wa Ta'ala ሽርክን በከፋ እንደዚህ ያስጠነቅቃል። በሌላ በቁርአን አንቀጽም ላይ አላህ Subhanahu Wa Ta'ala إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء إلى إن الشرك لظلم عظيم إنه من يشرك بالله فقد حرم الله عليه الجنة إلى ومأواه النار وما للظالمين من أنصار إلى الله شرك تلك بدل بتقصوتها شرك يسر راسه بجنة السلا إرمنات بلال سايتوبت كموتمان ولكن باهون زمن دمو منا ياتشو ጉዳይ ወቻሉ እሱም አንዳንድ ዑለማዎች ያሉት ንግግር ነው። እንደ ምሳሌ ማለት ነው رضا الناس لا مأمور ولا مقدور ولا مأثور። ነቢያችንም ሰለላሁ ዐለይሂ ወሰለም አይሻ ባወራቸው ሐዲስ ሼክ አልባኒ ሰሂህ ባሉት የሰው ልጅ ውዴታ ፍለጋ ብሎ የአላህን ቁጣ የሚፈጽሙ ሰዎች ሁኔታዎችን የተገለጸበት ሁኔታ رضا يعني من التمس رضا الناس بسخط الله የሚለው ሐዲስ ማለት ነው። የሰው ውዴታ ፈልጎ አላህን እንዲያስቆጣ በአሁን ሰዓት አይሁድ ክርስቲያኑን ከሃዲውን ሁላ ይወዱልኝ ዘንድ ሱኒ ሆኖ የሱና ሰው ነኝ ብሎ ኹራፊዮችና ቁቡሪዮች ይወዱልኝ ብሎ የሚያነድና ግርግር ስር የሚሄድ ሰው አለ። ያሳዝናል በጣም። የአላህን ውዴታ ነው ወይስ የሰው ውዴታ ነው የምትፈልጉት? ምክንያቱም የአላህን ውዴታ ፈልጎ የተጓዘ ውጤቱን ያገኛል። የሰውን ውዴታ ፈልጎ ሄደ ደግሞ የሰውንም የአላህን ውዴታ ሳይገኝ ከንቱ ሆኖ ይቀራል። አላህ እንዳውም ወደዛ ወደ ፍጡሩ ያስጠጋዋል ነው ሐዲሱ ላይ ያሉት ማለት ነው። طيب እዚህ ቦታ ላይ رضا الناس غاية لا تدرك እወቁ እንቅጩን ልንገራችሁና ማለት ነው። ኢማሙ ሻፊዒ ናቸው ያሉት ይባላል رضا الناس غاية لا تدرك ሰው ሁሉን ውዴታ መፈለግ ማግኘት የማይደረስ አላማ ነው። ግቡ የማይገኝ የሆነ አላማ ነው። ورضا الله غاية لا تترك የአላህን ውዴታ መፈለግ ደግሞ መተው የሌለበት ግባት ነው። እና ምን አለ ፈትሩክ ما لا يدرك وأدرك ما لا يترك ያን የማይቻለው ነገር ቶ ሰው ሁሉ ይወድልኛል አትችልም አታገኘውም ይችላል አላህ። እንግዲህ ይሄ የማይቻል ነገር ነው። አትድከም። ግዴታ ምንድነው? የአላህ ውዴታ መፈለግ ነውና የአላህ ውዴታ መፈለግ ላይ ቀጥል ይላል። በሌላም رضا الناس لا مأمور ቅድም እንደተጠቀስኩት رضا الناس የሰው ውዴታ መፈለግ አልታዘዝንበትም። ولا مقدور የተደነገገም አይደለም። ولا مأثور ካኛ በፊት ካለፉትም የሰው ሁሉን ውዴታ አግኝቷል የተባለ የለም። ስለዚህ የማይቻል ነገር ላይ መርከሙ በተለይ ከሃዲያኖችን አልፎም ተርፎ ደግሞ ከሃዲያኖች ጋር ውዴታ ፍለጋ አልፎም የሱና ሰዎች ደግሞ ከሱፊዮችና ከአህባሽ ከኢኽዋንጂ
ውዴታ ፍለጋ ይመስል የሚለቀለቀውና የሚደረገው ነገር ነው። በስተመጨረሻ የምጠቁማችሁ ሱሐቦች ያደረጉት ነገር በአሁን ሰዓትም ይቀጥላል። ምክንያቱም ሱሐቦች የሄዱበትን መንገድ ሰለፊ ነኝ ማለት በእነሱ መንገድ መሄድ እንጂ አይ አቡበከር ስዲቅ ለሙሰይለማ ከዛብ ስጁድ እሱ የሞተ ጊዜ ስጁድ ወረደ የሚባለውን ዛሬ እንደ ሙሰይለማ አይነቱ ከዛብ ሲሞት አይ አይሆንም የሚል ሰው ካለ ፊከ ማ ፊከ ሰሊላህ አን ዩንጂከ ሚማ አظن يعني ከምገምተው ነገር አላህ ነፃ ያወጣህ ዘንድ ራስህን መርምር፣ አላህንም ጠይቅ። ምክንያቱም የሱሐቦችን ድርጊት እንሄድበታለን። አላህም በቁርአን ላይ ያለንም እንደዚያ ነውና فإن آمنوا بمثل ما آمنتم به فقد اهتدوا ያለው ومن يشاكك الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين ያለው እነሱም መከተል ነው። ነብያችንም ሰለላሁ ዐለይሂ ወሰለም من كان على مثل ما أنا عليه اليوم وأصحابي እኔና ባልደረባዎቼ የሆንኩበት ላይ የሆነ ነው ያሉት። የነሱም መንገድ የኻለፈ